ውድ ፋሚሊያን እንዴት ናችሁ? እንዴት ከረማችሁ? ሳምንቱ እንዴት አለፈ? ምርጥ እንደነበረ ተስፋ አደርጋለሁ። ዛሬ ደግሞ የምንገኘው በአዲስ አበባ ኤግዚቢሽን ማዕከል ነው። ለምንድን ነው ይዣችሁ የመጣሁት? በአዲስ አበባ የሚገኙ ቴክኒክና ሙያ ትምህርት ቤቶች በዚህ ሳምንት ኤግዚቢሽን አዘጋጅተዋል። አዳዲስ ነገር የፈጠራ ስራዎችን ይዘው ቀርበዋል። ገብተን እስኪ የተለያዩ ኮሌጆች ያቀረቡትን የፈጠራ ስራ አሳያችኋለሁ። ወደ ውስጥ እንግባ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግባ። ውድ ቤተሰቦቻችን ዛሬ የምንገኘው ደግሞ በቴክኒክና ሙያ ሳምንት የተዘጋጀው የቴክኒክና ሙያዎች ኤግዚቢሽን ነው። አጠገብ የሚገኘው ወጣት አለ ከንፋስ ስልክ ፖሊቴክኒክ ኮሌጅ አይደል? ከንፋስ ስልክ ፖሊቴክኒክ ኮሌጅ እዚህ ጋር አንድ ነገር ይዞልናል። እስኪ የያዘውን ነገር ባጭሩ ያስረዳን። ሰላም ወንድም። ሰላም እንዴት ነህ? አለን። ተማሪ አስተማሪ። የሰራሁት ማሽን የጨርቅ ማሽን ነው። ከአስተማሪዎች ጋር አራት የተሰራ ነው። ባህላዊንም ዘመናዊ ጨርቅ መስራት ይችላል። በሀገር አቀፍ ደረጃ አንደኛ የወጣንበት ነው። ተወዳድሮ ማለት ነው። እንደ ኮሌጅ በነፋስ ስልክ እንደ ከተማ ደግሞ አዲስ አበባ ነው የተወዳደረ ነው። ሀገር አቀፍ አንደኛ የወጣንበት ነው። በዚህም በቴክኖሎጂ ሳምንት ላይም ባለው ቴክኖሎጂ አንደኛ ነው የወጣው ይሄ። እና የጨርቅ ባህላዊንም ዘመናዊ ጨርቅ መስራት ነው የሚሰራ ማሽን ነው። ዶቢ ፓወር ሎም ይባላል። የተገጠመለት ሜካኒዝም ዶቢ ይባላል። የትኛውንም የጨርቅ መስራት እንችላለን። ባህላዊንም ዘመናዊንም ያው አራት መን ስለሆነ እዚህ ላይ ካርድ አለ። ያን ካርድ በመቀየር የተለያየ ጨርቅ አይነቶች መስራት እንችላለን። ትዊል፣ ሳቲን፣ ታቢ፣ ፕሌን ዌቭ የሚባሉ አሉ። እነዚህ ኮመን አራት የጨርቅ አይነቶች እነሱን አራት የጨርቅ አይነቶች ይሰራልናል ማለት ነው። ማሽኑ የተወሰነ ላስነሳና ትንሽ ክር ስላለቀብኝ ነው። ትንሽ አንድ ደቂቃ ብትሆን ያት ጨርቅ ነው የሚሰራው። አሁን እዚህ ጋር የምታየው የትዊል ይባላል። ፓተርኑ ድንገት አሁን ስልክ ላይ የተወሰነ ይታይ ይችላል። እርግጥ የትዊል ይባላል። ይሄ ዲያጎናል ፓተርን ነው ያለው። እንደዚህ በጎን እንደዚህ ነው። ደግሞ እዚህ ጅንስ ሱሪ ላይ አንተ ለብሰው ስሬ በደንብ ብታይበት እነዚህ የሚሰሩ ናቸው። የጎንዮሽ ማለት ነው። አሁን ክሩ የጅንስ ክር ቢሆን ኖሮ ይሄ ነጭ ጨርቅ ጅንስ አድርገን መስራት ነበርና ክር መቀየር ነው። የጅንስ ክር ከተደረገ ጅንስ ይሆናል። አሁን ይሄ ለሜካኒካል ሰዎች ስለሆነ ብዙዎቻችን ክር ልናገኘው የምንችለው አመቺ የሆነው ይሄ ስለሆነ የተሰራ ነው። ዲዛይን መቀየር ከተፈለገስ እንዴት ነው? አሁን ዲዛይን እዚህ ጋር ሳይሆን የሚሰራው አሁን ለምሳሌ 8 ሲሆን እዚህ ጋር ዲዛይኖች ይሰራል። የተወሰኑ ጥለቶች ይሰራል። ዲዛይን ስለ ትናንሽ ጥለቶች ማለት ነው። ይሄ በለቃም የሚሰራው አይሰራም። ጥለቶች ግን እነዚህ ዳይመንድ የተለያዩ ጥለቶች ግን መስራት እንችላለንና ከዚያው ለቲሸርት፣ ለቀሚስ፣ ለሱሪ በባህላዊ ዘመናዊ መንገድ መጠቀም እንችላለን። የተወሰነ መስራት ከቻለን ደግሞ ጣቃ ጨርቆችን ማምረት እንችላለን። ይሄን ይመስላል። ስለዚህ በጣም አሪፍ ነው። እናመሰግናለን። በነገራችን ላይ እኔም ንፋስ ስልክ ተምሬያለሁ 2003 2004 5 ዓመት ነው ወደዛ ተገባው። ወደ 5 ዓመት 6 ዓመት ትልቅ ነው ተቋሙ። ትልቅ ነው በከተማው እንደዚህ አሁን ሶስተኛ ጊዜ ነው ውድድር ሲደረግ ዓመት ውስጥ አገር አቀፍም በከተማም ሲያሸንፍ ሁለተኛ ጊዜ ነው ተከታታይ ማለት በመሀል አንድ ዓመት በጣም ደስ ይላልና እሺ እናመሰግናለሁ ብሩ። እሺ ሌላው እዚህ ጋር እንግዲህ ንፋስ ስልክ ፖሊቴክኒክ ኮሌጅ ይዟቸው ከቀረባቸው ማሽኖች አንዱ ይሄ ነው። ይሄ እንግዲህ እንደ ጌቲንግ ወይ ነው። እዚህ ጋር አይዲ አለ የመስሪያ ቤት። ለምሳሌ ለመስሪያ ቤት ከሆነ ይሄ የሚገጠመው የዛ ድርጅት መታወቂያ የዛ ድርጅት አይዲ እዚህ ጋር በመታስነኩ ሰዓት ሁለት ጥቅም ይሰጣል ማለት ነው። አንደኛ በሩን ይከፍታል። እዚህ ጋር ያለው ይሄን መግቢያ በር ይከፍታል። ሁለተኛ ደግሞ ታይም አቴንዳንስ ይይዛል ማለት ነው። ስንት ሰዓት እንደተገባ ስንት ሰዓት እንደተወጣ እሱን ነገር መዝግቦ ይይዛል ማለት ነው። ሌላው እንግዲህ ንፋስ ስልክ ይዟቸው ከመጣቸው ማሽኖች አንዱ ይሄ ነው። ሲኦቱ ሲኤንሲ ማሽን ይባላል። እዚህ ላይ ይሄንን ሌዘር ጨረር በመጠቀም የተለያዩ ፊደሎችን የተለያዩ ቅርጾችን የሚያወጣ ማሽን ነው። እንግዲህ እዚህ ጋር እንደምታዩት ይኸው እዚህ ጋር አበባ ቅርጽ አለ። እዚህ ጋርም ይኸው ዳክዬ አለች። የተለያዩ ቅርጾችን የሚያወጣ ማሽን ነው። ይዟቸው ከመጡት ማሽኖች አንዱ ይሄ ነው ማለት ነው። ንፋስ ስልክ የፈርኒቸር ሙያዎችን ይዞ መጥቷል። ለማሳያነት ነው ይዞ የመጣው። እንደዚህ አይነት ቀላል የሆነች ለሁለት አይነት አገልግሎት ቀን ሶፋ ማታ ማታ አልጋ ደግሞ የምትሆን ይዞ መጥቷል። እዚህ ጋርም በዚህ በኩል አልጋ ነው የምትሆነው፣ በዚህ በኩል ደግሞ የኮስሞቲክስ ማስቀመጫ የሆነች የፈጠራ ስራ ነው ይዞ የመጡት።
እንደምትወዱት ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቀጣይ ኮሌጅ እስኪ እንፈልግ። ሌላው እንግዲህ በኤግዚቢሽን ማዕከል ውስጥ ዞር ስል ካዩዋቸው ኮሌጆች አንዱ ጀነራል ዊንጌት ፖሊቴክኒክ ኮሌጅ ነው። የተወሰኑ የፈጠራ ስራዎችን ይዞ መጥቷል። እዚህ ጋር እንደምታዩት እንግዲህ የስንዴ መፍጫ ማሽን ነው። ስንዴውን ከፈጨ በኋላ ዱቄቱን ለብቻ ገለባውን ለብቻ ለይቶ የሚያጣራ ማሽን ነው ያመጡት። ከዚህ በተጨማሪ ደግሞ እዚህ ጋር እንደምታዩት የፕላስቲክ ቦትሎችን የሚፈጭ ክሬሸር ማሽን ሰርተው አቅርበዋል። ሌላ በተጨማሪ ደግሞ እዚህ ጋር እንደምታዩት በጋርመንት ስራዎች ውስጥ ብዙ አይነት የጨርቃ ጨርቅ ስራዎችን ይዘው ቀርበዋል። ሌላ ደግሞ ተመልካቾቼ እንግዲህ እዚህ ጋር ከተግባረድ ፖሊቴክኒክ ኮሌጅ አንድ ማሽን አይተናል። የአዲስ አበባ ተግባረድ ፖሊቴክኒክ ኮሌጅ የቴክኖሎጂ ክፍል አስተባባሪ። እሺ፣ ዛሬ ይዛችሁ የመጣችሁት ማሽን ምንድን ነው? ይዘን የመጣነው ማሽን ብዙ ነገሮች ይዘን መተናል። ለየት ያለው አንደኛው ይሄ ነው። ከዚህ በፊት ብዙ ቦታ ላይ ተሞክሯል፣ ውጤታማ አልነበረም። ለመጀመሪያ ጊዜ በአዲስ አበባ ተግባረድ ፖሊቴክኒክ ኮሌጅ መምህራን 6 ናቸው አባላቱ ይሄንን ማሽን የሰሩት። እንደ ፕሮጀክት ነው አንድ ላይ እንትን ያሉት በጋራ ነው ማለት ነው። ሲኤንሲ ፕላዝማ ማሽን ነው የሚባለው። ሲኤንሲ ፕላዝማ ከተር ይባላል። ዋናው ዓላማው ከውጭ ሀገር ነው ኢምፖርት የሚደረገው እና የውጭ ሀገሩን ኢምፖርት የሚደረገውን በከፍተኛ ብር ወደ 5.2 ሚሊዮን ብር ነው የሚገባው ከውጭ። እኛ በ3.2 ሚሊዮን ብር አካባቢ ጨርሰናል። አሁን ባለው በቃ የተሰርቶ እስኪያልቅ የዛን ያህል ነው። ዲዛይን ብረትን ወፍራም የሚባሉ ብረቶችን እስካሁን በፍሌም ወይም በእሳት ይቆርጣል፣ በተለያየ መንገድ ይቆርጣል። ግን ይሄኛው ልዩነቱ ምንድነው? ሲኤንሲ የተባለበት ምክንያት ኮምፒውተር ፕሮግራም አለ። ስለዚህ የዲዛይን ሶፍትዌሮች አሉ። ሶፍትዌሮችን ተጠቅመን የምንፈልገውን ኮምፕሌክስ የሚባለውን ሼፕ እኛ ዲዛይን እናደርጋለን። ለምሳሌ አውቶካድ፣ ሶሊድ ወርክ፣ ካቲያ፣ ኢንቨንተር፣ ስኬቸር የሚባሉ የዲዛይን ሶፍትዌሮች አሉ። ላይ እነሱ ላይ የሰራነውን ዲዛይን የፈለገ ኮምፕሌክስ ቢሆን አሁን ለምሳሌ ይሄንን በ10 ሰከንድ ባልሞላ ጊዜ ውስጥ ነው የሚቆርጠው። ይሄንን ግን ወይ በሞረድ ወይ በመጋዝ ወይ በተለያየ መንገድ ቁረጠው ብትባል አንተ ስንት ሰዓት ሊፈጅብህ እንደሚችል ይፈጃል። ኢፌክትም ፕሮፋይሉም ደግሞ በትክክል ሻርፕ ሆኖ አይመጣም እና እንደዚህ አይነት ስራዎችን ውጤታማ ሆኖ እንዲሰራ የሚያደርግ ነው። አሁን በነገርኩ ሶፍትዌሮች ኮምፒውተር ላይ ዲዛይን ያደረግነውን ነገር በፍላሽ ሴቭ አድርገን አምጥተን ፍላሽ ይወስዳል፣ እንሰካዋለን፣ እናስነሳለን። ከዛ እሱ ቆርጦ ይጨርሳል ራሱ ማለት ነው። ፓወርስ ኤሌክትሪክ ፓወር ማስነሻ ፕላዝማ ሶርስ የሚባል አለው። እዚህ ጋር የምታዩት ፕላዝማ ሶርስ አለው። ከዛ ኮምፕረሰር ደግሞ ይጠቀማል። ፕላዝማ ሶርሱ አርክ ለማስነሳት ብቻ ለማስነሻ ያገለግለናል። ብልጭታዋን ለመፍጠር ማለት ነው። ከዛ ውጪ ግን ከኮምፕረሰሩ ቀጥታ የሚመጣው አየር ሂት ኤነርጂውን ከፍተኛ ፕላዝማ ጄት የሚባል ኤነርጂ ነው ይጨምርበታል ማለት ነው። ፕሬሸር ነው የሚጨምርበት። ከፍተኛ ፕሬሸር በመስጠት የሙቀት መጠኑን ከፍተኛ ያደርገውና ወፍራም። አሁን ይሄ 100 ሊትር ነው፣ 2 ሆርስ ፓወር ነው ያለው ኮምፕረሰሩ። በሱ እስከ 10 ሚሊ ሜትር ውፍረት ያላቸውን ፕሌቶች መቁረጥ እንችላለን። ኮምፕረሰሩን ወደ 500 ከፍ ስናደርገው ካፓሲቲው ይጨምራል ማለት ነው። ይሄኛው እስከ 36 ሚሊ ሜትር ድረስ ሴፍሊ ይቆርጣል። እቺ አሁን ባለ ስንት ነው? ይሄኛው ባለ 6። ስለዚህ ከዚህ የበለጠ እጥፍ ባለ 10 ማለት ባለ 10 ቆርጠንበታል። ባለ 10 በዚሁ ቆርጠናል ኖርማሊ። ስለዚህ ኮምፕረሰር እና ኖዝል ሳይዝ፣ እቺ ኖዝል ነው የምትባለው፣ ኖዝል ሳይዝ እና ኮምፕረሰር በመቀየር እስከ 36 ሚሊ ሜትር ድረስ መቁረጥ ይቻላል። ይሄ አሁን ይሄ ፕሮጀክት ሙሉ ለሙሉ ኮሌጅ ውስጥ ነው የተሰራው። እሺ፣ አመሰግናለሁ ለነበረው። እኔም አመሰግናለሁ። እሺ፣ ሌላው እንግዲህ በኤግዚቢሽኑ ላይ ያገኘናቸው ኮሌጆች ምስራቅ ፖሊቴክኒክ ኮሌጅ ነው። በዚህ በስክሪኑ ላይ እንደምትመለከቱት የስክሪን ፕሪንቲንግ ማሽን ነው ሰርተው ይዘው የቀረቡት። ከዛ በተጨማሪ ደግሞ ለጽዳት ለመንገድ ጽዳት አገልግሎት የሚሆን የጽዳት ማሽን ይዘው ሰርተው ቀርበዋል። ከዛ በተጨማሪ ደግሞ ይህን የምታዩትን ለጉድጓድ ውሃ ማውጫ የሚሆን ማሽን፣ ይሄ እንደውም በጣም ትልቅ ነው ከስካሁኑ ካዩዋቸው።
በጣም ተለቅ ያለ ማሽን ነው። ይሄ ለጉድጓድ ውሃ ማውጫ የሚሆን ማሽን በሃይድሮሊክ እና በኤሌክትሪክ ሲስተም የሚሰራ ማሽን ይዘው ቀርበው ነበረ። ከዛ ባለፈ ደግሞ እዚህ ስክሪኑ ላይ እንደምትመለከቱት ለእንጨት ኤምዲኤፍ ለተለያዩ ጣውላዎች ላይ ጽሁፍ መሳያ ቅርጽ መስሪያ የተለያዩ ቅርጾችን ዲዛይኖችን የሚያወጣ ሮተር ማሽን ይዘው ቀርበው ነበረ። እንደውም ባለው ፓወር አስነስተውት የተለያዩ ቅርጻ ቅርጾች እየቆራረጡ ሲያሳዩን ነበረ። በጣም አሪፍ ኤክስፒሪየንስ የሚያደርግ ኤግዚቢሽን ነበረ። እኔ ተመችቶኛል። ቆይታችንን እንደምትወዱት ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መካኒክ ክሪፐር ነው የምትባለው። መካኒክ ክሪፐር ማለት ከስር እንተኛ ያለ ሌላ ጊዜ ከስር የሚሰሩ ስራዎች ያሉ መኪና ካምቢዮ የምናወርድ ከሆነ ኢንጂን ከስር የምናወርድ ከሆነ ስለዚህ ምን እናደርጋለን? ከመኪና ስር ተኝተን የምንሰራበት ክሪፐር ናት ማለት ነው። ስለዚህ እንደምታየው ፍሌክሲብል ናት። ወደ የትኛውም መንሸራተት ይችላል። እንደፈለገ ፍሪሊ ሙቭ እያደረገ መስራት እንዲችል የምታደርገው ናት ማለት ነው። ስለዚህ እዚህ ላይ ተኛት። እዚህ ጋር ከፍ የሚለው እንደምታየው እዚህ ጋር ራስጌ ነው። ስለዚህ በዚህ ጋር ቀና እያለ ማንሸራሸር ይችላል ማለት ነው። ላይክ እንደዚህ ማለት ነው። እንደሱ መኪና በሚሰራ ሰዓት ተተከከ። ስለዚህ ወደ ፈለክ መንቀሳቀስ ትችላለህ። ምርጥ ነው። ግን ቦታው ሊሾ መሆን አለበት አይደል? ይሄን ሊሾ መሆን አለበት። እንደምታየው ያን አክል ትልቅ ድንጋይ ካልሆነ በስተቀር ያን አክል የሚያስቸግር ነገር አይደለም። በጣም እኮ ነው የሚያስቸግረው መኪና በሚሰራ ሰዓት። መንፏቀቁ ጣውላ ይዞ መሸከሙ ምናምን እቺ ግን ምርጥ ለምን ገበያ ላይ ያወጣል? ይወጣል። አሁን እንግዲህ ይሄ በጣም ምርጥ ፕሮቶታይፕ ነው የተሰራችው። ቀጣይ ላይ ወደ ገበያም ይወጣል ፈላጊ እስከመጣ። ትንሹ ጥርስ ትልቁን ጥርስ ያዞረው ማለት ነው። ጉልበት የሚሆነው ይሄኛው እንደምታየው እቺም ትንሽ ናት። ከዚህኛው ግን ምን ትላለች? ከፍ ትላለች። እቺኛው ደግሞ ከዚህኛው ሰማት ታንሳለች። ስለዚህ ያንን እንሰራለን። ፍጥነት የሚሆነው ደግሞ ትልቅ ጊር ትንሽን ጊር ሲያዞረው ያ ማለት እዚህ ጋር አምስተኛ ላይ ብናይ ይሄኛው ትልቅ ጊር ነው፣ እቺኛው ትንሽ ናት። ስለዚህ እዚህ ጋር ምንድነው የምናገኘው? ፍጥነት ማለት ነው። ሌላ ምንድነው እዚህ ላይ የምናገኘው? ክለች ነው። ክለች ደግሞ ምንድነው ከኢንጂን የሚመጣውን አማውንት ኦፍ ቶርክ ወይ ስፒድ ሆነ ያረግ ወደዚህ እንዲተላለፍና እንዲቋረጥ ማድረግ ነው ዋናው ስራ። ስለዚህ እዚህ ጋር የፍሪሲዮን ፔዳል አለ። የፍሪሲዮን የምንለው ማለት ነው። የፍሪሲዮን ፔዳል አለ እዚህ ጋር ጀስት ያው አሁን ምን ሳረግ ሳሽከረክረው እዚህ ጋር ይሽከረከራል። ጊሮች እነዚህ ጊሮችም ይሽከረከራሉ። ጀስት እሱን ለቅቄ ደግሞ እዚህ ጋር ፔዳሉን ብቻ ነው። ስለዚህ እኛን ሳሽከረክረው እዚህ ጋር ምንም ሙቭመንት የለም። ስለዚህ ፍሪ ሆነ ማለት ነው። ፍሪ ሆነ ማለት ይሄ ትራንስሚሽን ከኢንጂኑ ላይ ተቋረጠ ማለት ነው። ስለዚህ ለሚ ማኒፋክቸሪንግ ኮሌጅ አውቶ ሜካኒካል ያስተምራል ማለት ነው። አውቶ ያስተምራል። እሺ፣ በጣም አመሰግናለሁ። እሺ፣ ዌልካም። እዚህ ጋር ደግሞ እንግዲህ እንደምትመለከቱት ልደታ ማኒፋክቸሪንግ ኮሌጅ የራሱን የተለያዩ ነገሮች ይዞ መጥቷል። ፈርኒቸሮች ይዞ መጥቷል። እዚህ ጋር ለዲሊቨሪ እና ለተንቀሳቃሽ ፋስት ፉድ የምትሆን በሳይክል ላይ ያለች ሱቅ ነገርም ይዞ መጥቷል። የልብስ ዲዛይኖች ይዞ መጥቷል። እዛ ጋር ዳቦ መጋገሪያ፣ ዘመናዊ ዳቦ መጋገሪያ ማሽን ይዞ መጥቷል። የተለያዩ የቴክኖሎጂ ውጤቶችን ይዘው መጥቷል። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንቀጥላለን። እዚህ ጋር ደግሞ እንግዲህ እንደምታዩት ጎፋ ኢንዱስትሪያል ኮሌጅ በቃጫ ፋይበር ግላስን የሚተካ ማቴሪያል ሰርቷል። ጎፋዎች ይመቻቹ። የኛ ሰፈር ኮሌጅ ነው። ሌሎቹን እናያለን። እዚህ ጋርም ክሬን ሰርተዋል። እንግዲህ በኤሌክትሪክ የሚሰራ ክሬን ነው። ሄቪ ዲዩቲ ከበድ ያሉ እቃዎችን በዚህ ማንሳት የሚቻልበት ክሬን ነው። እናያለን ሌሎቹ። እዚህ ጋር ደግሞ እንደምታዩት እንግዲህ ኮልፌ ኢንዱስትሪያል ኮሌጅ ያበደ አልጋ ነው የሰሩት ማለት ነው። በደንብ ይተኛሉ ማለት ነው እዛ ኮሌጅ ውስጥ።
ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ሌላው ኮልፌ እዚህ ጋር ይዞት የመጣው ማሽን ደግሞ እንግዲህ እዚህ ጋር እንደምታዩት እንጨት መሰንጠቂያ ነው። ይሄ ትልልቅ ለተለያዩ አገልግሎቶች የምንጠቀማቸው ጣውላዎች ከመሰንጠቃቸው በፊት ትልልቅ ግንድላ ዛፍ ሆኖ አይደል የሚመጡት፣ እነሱን እዚህ ላይ ያጋድምና ይሄ ማሽን ወደ ቀኝ ወደ ግራ ከፍ ዝቅ እያለ እነዚህን ጣውላዎች እየሰነጣጠቀ ጣውላ ይሰራል ማለት ነው። ይሄ እንደውም በጣም አሪፍ ማሽን ነው። እንግዲህ ፋሚሊያን የዛሬው ቪዲዮአችን ይሄን ይመስላል። እንደወደዳችሁ ተስፋ አደርጋለሁኝ። በቴክኒክና ሙያ ሳምንት የተዘጋጀውን ኤግዚቢሽን የሰራውላችሁ ቪዲዮ ይሄን ይመስላል። በቴክኒክና ሙያ ላይ የምትማሩ ልጆች በርቱ፣ ጠንክሩ። ያየነው ነገር አሪፍ ነው፣ በርቱ። ፋሚሊያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቀጣይ የምንለቃቸው ቪዲዮዎች እንዲደርሷችሁ የኖቲፊኬሽን በተኗን ኦን አድርጉ። ሀሳብ አስተያየት ካላችሁ እዚህ ቦታ ብትመጣ ይሄን ነገር ብታዩ ቪዲዮ ብትሰራበት የምትሉት ሀሳብ ካለ ኮመንት ላይ አስቀምጡልኝ። ከዛም ከዚህም በት ብዬ እኔ አሪፍ ቪዲዮ ሰራላችኋለሁ። እናንተም እንደምትወዱት ተስፋ አደርጋለሁ። ከካሜራማናችን ጋር ነው የምንገኘው። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።